ብቻዋን የምትኖር ሴት ራሷን ለማሸነፍ ቤት ኪራይ ለመክፈል የእናቷን ህይወት ለመቀየር የአባቷን ህይወት ለመቀየር ትግል ውስጥ ነው የምትገባው። ከዛ የተነሳ ድንገት ትዳር ከመጣ የምታምንበት የሚያኖራት ሰው ከተገኘ ወደ ማግባት ልትሄድ ትችላለች። ነገር ግን ነፍስ ውጪ ነፍስ ግቢ ግብ ላይ ያለች ሴት ባህል ያሳስባታል ብዬ አይደለም። ምክንያቱም ለመኖር ሀሳብ ውስጥ የገባች ሴት መብላት፣ መጠጣት፣ መውጣት፣ መግባት፣ ቤት ኪራይ፣ የቢል ስንት ነገር ሀሳብ ያለባት ሴት በህይወቷ ማግባት ያን ያህል አንገብጋቢ አይሆንባትም። ከጀርባ 30 ስልክ እየተደወለ ለልጆቻችን ለእንትናችን ብር አንጪ ብር ላኪ የምትባል ሴት ለጊዜ የሚያሳስባት ከዛ ጭንቀት መውጣት ነው። እናት አባቷ ላይ የምትኖር ሴት መቼ አግብቼ ከዚህ ይገላገላለሁ መቼ እወጣለሁ እንደሚያሳስባት ሁሉ በጣም ውጥረትና ጫና ላይ ያለች ሴት ከእንደዚህ አይነት ውጥረት ወጥቼ መቼ ነው ትንሽ የተረጋጋ ኢኮኖሚ የሚኖረኝ የምገነባው የተረጋጋ ቀስ ቤት ተረጋግቼ የምገነባው ሲስተም መቼ ነው የምገነባው ብላ መታስብ እንጂ ባል መቼ ነው ማገባው መቼ ነው ትዳር የሚል አያሳስባ። ሪያኬ ቀርሺ ወሊድ ዱፍቴ ጋፈ ቀርሺን ሲቢራ ጎዳን ተሲቢራ ጎዳና ኡፍቲክ ፈድ ሪያንኬ በሬዲን አንሲቲ ዱፌ ጋፈ ፈዲን ኢሳ ኢራዱመ ተሲቢራ ጎዳና ኡፍቲክ ፈድ ኢኒ ካዮ ወሊድ ዱፍቴ ዮ ጅራቴ hanga dandeettiin hanga humna keetiin kunuunfachuudhaan yaalii godhe. Hin taane taanaan manni kee bal'aadha. Sigaa balbala kee cufadhu, jireenya kee fooyyeffadhu. ጀሪ keenya እውቀትና ብስለት የተለያዩ ናቸው። ማወቅና መታወቅ ለየቅል ናቸው። ትምህርትና ልምድ የተመጣጠኑ ናቸው። ስለዚህ